ኤርትራ ላይ የተደረገ አንድ ስብሰባ ነበር አሬና ላይ የተደረገ ስብሰባ ከነ ዘመነ ካሴ የተሳተፉበት ሄኖክ የሚባል ከወሎ አካባቢ ሄደ ከሸዋም እንደዚሁ አንድ ብሩክ የሚባል ልጅ የተሳተፈበት ከጎንደር አንድ ሀብት የሚባል ልጅ የተሳተፈበት ውይይት አድርገዋል የቲፒኤልኤፍ ጀነራሎችም አብረዋል የሻቢያ ጀነራሎችም አብረዋል አሬና ላይ ተገናኝተው የተነጋገሩት ትልቁ ስራ አሁን አንደኛው የአማራ ፋኖ ኮዝ ተብሎ የሚታወቀው የማንነትና የወሰን ጉዳይ ነው ወልቃይትን አስረክቡን እኛ 4 ኪሎ እናስረክባችሁ ነው የተባሉ ግልጽ ነገር ነው የነገሯቸው ጥይቱንም መሳሪያውንም ሁሉንም እኛ እንገፋለን ብቻ ማስገቢያ ኮሪደር ይከፈት በዚያ ደረጃ ተግባብተው ነው የመጡ ይሄንን ይዘዋት ነው ያሉ አመራሮች ወደታች ቢያወርዱት ሰራዊቱ ላይ ይቀበል ይችላል ጀኒውን ሆኖ አይቀበልም ግን ደግሞ ግልብ ይሄ ሶሻል ሚዲያ ላይ የተንጠለጠለ እውቀት ያለው ፌስቡክ ላይ ቲክቶክ ላይ የተንጠለጠለ እውቀት ያለው ይሄ ቅንጭብጭብ እውቀት ያለው ግን ከመታዘዝ ያንን ከመፈጸም ወደ ኋላ አይልም እና መሪዎች ያቃሉ ከስር ያለው ግን በአብዛኛው የማወቅ እድሉ አነስተኛ ነው